የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለ፣ የልጆችንም ልጆች ታያለ። በእስራኤል ላይ ሰላም ይሁን። አሜን። እንዲህ ይላል እንግዲህ ቃሉ አንደኛውን ቁጥር ስናይ እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው ይላል። ኢንፎርሜሽን ሁሉ የሚያሰጋ የሚያስፈራ በሆነበት ቦታ በጌታ ላይ ማረፍ ይቻላል። እሱን ነው የሚናገረው እኮ ያ ቦታ። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ይላል። እናንተ ግን እምቢ አላችሁ። ያስቀኛል። እሱም ዛነብ በፈጣን ፈረሶች ጋልበን እናመልጣቸዋለን አላችሁ። እነሱ ደግሞ ከእናንተ የሚበልጡ ፈጣን ፈረሶች ስላሏቸው ጋማችሁን ይይዛሉ ይላል። እዛ ቦታ ላይ ብታነብ ያስቃል። አዎ አየ እንግዲህ ፍልስፍና ነው እኮ። ሰው እኮ ይፈላሰፋል። አይ እንዲህ አደርጋለሁ፣ እንዲህ አደርጋለሁ፣ እንዲህ አድርጌ አመልጣለሁ፣ እንዲህ አድርጌ ይሳካለሁ፣ ይሳካልኛል ይላል። ኖ አይሆንም፣ አይሆንም። ከጌታ ጋር ነው ሁሉ ነገር። አሜን። ከጌታ ጋር ሁሉ ነገር ከጌታ ጋር ከሆነ ስኬት ይመጣል፣ ሰላም ይመጣል፣ ሁሉ ነገር ይመጣል። ስለዚህ እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትበላለህ። የሌላ ሰውን አትፈልግም። ደክመህ ጥሬ ግሬ ሰርተህ ደስ እያለ ደክመህ እኮ የምታገኘው በጣም ያረካል። ሰው አድርጎልህ የምታመጣ እኔ በበኩሌ ደስ አይለኝም። አንዳንድ ሰዎች በጣም ክብር ይመስላቸዋል። አቅሙም እያላቸው ጉልበቱም እያላቸው ሰው እንዲሰራላቸው የሚፈልጉ ሰዎች እኔ ያሳዝኑኛል። ለምን እኔ እጄ እየተንቀሳቀሰ እግሬ እየተንቀሳቀሰ አይኔ መሬት ማየት እየቻለ እና እግዚአብሔር እሱ መፍራታችንን በስራ እንድንገልጽ ይፈልጋል። በመንገዶቹ ላይ መሆናችን በየዋህነት በጭምትነት በቀደም ያነበብኩላችሁ ቦታ ሰምታችኋል። እኔ ከእናንተ ጋር በነበርኩበት ጊዜ ሳይሆን አሁን እንዳውም ስልክ ይብስ እናንተ ማዳናችሁን ለመፈጸም ቅኖች መሆን አለባችሁ፣ ታዛዦች መሆን አለባችሁ ይላል ጳውሎስ ለነዛ ሰዎች፣ ለፊልጵስዩስ ሰዎች። ስለዚህ የእኛ ክርስትና የእኛ እግዚአብሔርን የመፍራት ጉዳይ በስራ የሚገለጥ አካሄዳችን ምን ይመስላል? አነጋገራችን ምን ይመስላል? ከጌታ ጋር ያለን መጣበቅ ምን ይመስላል? አርዊ ኬርለስ። አንዳንድ ሰዎች ቤተ ክርስቲያን ማሄድ ሲቀሩ ምንም አይመስላቸው። ሌሎማይ ሳይጸልዩ ቢተኙ ምንም አይመስላቸው። እግዚአብሔር ይፈራሉ። ታዲያ ሳታቋርጡ ጸልዩ ተብሎ አለ እኮ። ባለፈው ጊዜ የተነጋገርነው እሱን ነው። በአንደኛ ተሰሎንቄ 5:16-17 ላይ ሳታቋርጡ ጸልዩ ነው። ትላንትና ይሁን ከትላንት ወዲያ የሆነ ነገር ሳይ ነበረ ከቴሌቪዥን ላይ ይሁን ከፌስቡክ ላይ እንደሆነ ያላቅም። ጸሎት ይቀጥላል። ሁሉ ነገር ቢጠፋ ይቀጥላል። በቃ ነፍስ ከስጋ ጋር ካለ ይቀጥላል። እሱ መቀጠሉ ነው እኮ። እግዚአብሔር እንዲጸልይ አዞኛል። እኔ ደግሞ እሱም መፍራቴን የሚገልጽበት አንዱ መንገዱ ይሄ ነው። መጸለይ ያለብን። ቁርሴን አልበላሁም ስለዚህ አልጸልይም። አይቻልም። ቁርስ አንድ ቀን ሊጠፋ ይችላል ወይ ሳይደርስ ሊቀር ይችላል። ስለዚህ ቁርስ ስትጠብቅ የጠዋቱ ጸሎት ቀርቶብህ ወደ ቀን ታስተላልፋለህ ማለት ነው። ጌታ ስሙ ይባላል። እንግዲህ በእርሱን እንደገና ላንብብላችሁ። እግዚአብሔርን የሚፈሩት ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው።
የድካሜን ፍሬ ትመገባለህ። የሰውን አትፈልግም፣ የሰው እጅ አታይም። እግዚአብሔርን ስለምትፈራ እግዚአብሔር ያንተን ትንሹን ነገር ይባርክልሃል። ምንም አታጣም፣ እንዳውም ተርፎ ለሌላ ትሰጣለህ። ስትሰጥ ደግሞ ደብል ሆኖ ይጨመርልሃል። አሜን አሜን ይላል። ክብር ለጌታ። ምስጉን ነህ፣ መልካምም ይሆንልሃል። አሜን። ማንም ሰው መልካም እንዲሆንለት ይፈልጋል። ማንም ሰው በመዝሙር 91 እንደሚታወቁት 14 ላይ እንዲህ ይላል፣ በእኔ ተማምኗልና አስጥለዋለሁ ይላል። ከምንድን ነው የሚያስጥለው? ከዓለም፣ ከሰይጣን፣ ከክፉ ነገር፣ ከበሽታ። እኛ ደግሞ ለጌታ ተለይተን ስንኖር ክፉ ነገር ይበዛብናል፣ ግን እግዚአብሔር ደግሞ ያስጥለናል። አሜን። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ ይላል። ክብር ለጌታ ይሁን። አሜን። ስለዚህ እኛ እኮ ጠባቂያችን የሚተኛ አይደለም። እውነት ነው። እስራኤልን የሚጠብቅ አይተኛም አንቀላፋም ይላል አይደለም? አዎ። እንደ ማንኛውም ሰው እንፈራለን እኮ፣ ስላልገባን ነው እኮ። ብዙ ሰዎች ይፈራሉ። በጣም ክርስቲያን ሆኖ ይፈራሉ። እኔ እኮ ጠባቂ አለኝ ብሎ ዘና ብሎ ጌታውን ጠርቶ ጸልዮ ተኝቶ ጣፋጭ እንቅልፍ መተኛት ሲገባው ይፈራል። ፍርሃቱ መጀመሪያ ከየት መጣ? አንድ የጎደለ ነገር አለ። እንግዲህ ከሱ ድርሻ እንግዲህ በክርስትና ውስጥ የጌታ ድርሻ አለ፣ የሰው ድርሻ አለ። በእግዚአብሔር በኩል የሚጎል ምንም ነገር የለም። የእሱ ሙሉ ነው ሁሉ ጊዜ። ግን በሰው በኩል ሰበብ እንፈጥራለና ሰበብ እንዲህ ይላል እግዚአብሔር ቃል። ታውቃላችሁ አይደለም? የዚህ ያለቺሱ ጀዴኒ መሌኮ ይሲን ቤቱ ሚሰናመለ ለባይሩ ቀን እንድንተዋወስ ነው እኮ ማስታወስ ነው። ምን ይላል የእግዚአብሔር ቃል? ብዙ የሚያስተምረን ነገር አለ። ጌታ ይባረክ። አሜን። ስለዚህ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ወይንና ወይራ በእግዚአብሔር ቃል ውስጥ ዘንባባ ደግሞ ሶስተኛ ተጨምሮ ብታነቡ ብዙ ነገር ምሳሌ አድርጎ እግዚአብሔር በዚህ ቃል ውስጥ ተጠቅሞባቸዋል። የሚያፈራ ወይን፣ ሁል ጊዜ የሚያፈራ ፍሬው እንደሚያምር ወይን ናት ሚስት በቤቲ። ልጆች ደግሞ በማዕድ ዙሪያ ማዕዲትናና አኒቱ አካ ሙካ ኤጀርሳ ኢሰ ከስተሄደ ለግብ የቹ። አሜን። ክብር ለጌታ። አሜን። ወደ መጨረሻው ሲሄድ ደግሞ የራሴን ደግሞ አሁን የደረስኩበትን ይናገራል። አንተም ትደርስበታለህ። እንዱ ወይዬ አሁን ደርሼበታለሁ። የዚህን ቃል መጨረሻ ስሙ። እንዲህ ይላል፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ። በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለ፣ የልጆችንም ልጆች ታያለ። ሃሌሉያ አሜን። እኔ አሁን 13 የልጆች ልጆች አይቻለሁ። እናንተም እዛው ትደርሳላችሁ። አሜን። ምክንያቱም ጌታ ነው እኮ የሚያደርገው። ሰው እኮ ስለፈለገ ወይም ስላሻ አያገኝም። እግዚአብሔር ቢፈቅድ እሱ ደግሞ ይፈቅዳል። እሱ ጋር ለተጣበቁ ሁል ጊዜ መንገዳቸውን ከእሱ ጋር ላደረጉት ያደርጋል እግዚአብሔር። እግዚአብሔር እኮ መልካም ነው። መልካምነቱ ደግሞ ለዘላለም ነው። ክብር ምስጋና ለሱ ይሁን። ወገኖች ትንሽ ላስታውሳችሁ ብዬ ነው እንጂ አዲስ ቃል አይደለም ይዤ የመጣሁት። እግዚአብሔር ደግሞ ይህንኑን ይባርክልንና እያሰላሰል ምን ሰማን፣ እንዴት ዛሬ ደግሞ እግዚአብሔር ስለምን ተናገረን ብለን እንድናሰላስልና መነሻ እንዲሆንን ለማንበብ
ሌላ ከዚህ ጋር የሚገናኙትን የሚመሳሰሉትን የሚደጋገፉትን የእግዚአብሔርን የቃል ክፍሎች በዚህ ሰበብ እንድናነብበት ብዬ ያሰብኩት ነው እንጂ ብዙ ምስክር ለእናንተ ለማድረግ አይደለም። በዚሁ እንጸልይና እናበቃለን። እንዱ ይጸልይልናል። እሺ በጣም ድንቅ ነው። እኛ